ሰላም ጤና ይስጥልን አድማጮቻችን። ዛሬም ከባለፈው ሳምንት የቀጠለው በፊልም ትንታኔ ላይ ቆንጆ ጨዋታ ይዘን ነበረ ከወንድም ኻሊድ ሬድዋን ጋር የነበረን ጨዋታ በጣም ጥሩ እንደነበረ ባለሙሉ ተስፋ ነኝ። የዛሬው ጨዋታችን በታይታኒክ ከባለፈው ሳምንት የቀጠለው ማለት ነው። ታይታኒክ ፊልም ከኢየሱስ ክርስቶስና እንዲሁም ደግሞ ከመጽሐፍ ቅዱስ ከአንዳንድ ሀሳቦች ጋር ይመሳሰላል አይመሳሰልም፣ ከኢየሱስ ክርስቶስ ጋር ምን ያገናኘዋል፣ ጃክና ኢየሱስ ክርስቶስ እንዲሁም ደግሞ ሌሎች የመጽሐፍ ቅዱስ ታሪኮች ምን ይመስላሉ፣ በታይታኒክ ውስጥ ጄምስ ካሜሮን ዳይሬክተሩ ማለት ነው እንዴት አስገባው የሚለውን እያየን ነበረ። አሁን ከሳምንት የቀጠለው በእርግጠኝነት ቃል መልቲ ሚዲያ ላይ ገብታችሁ ቪዲዮን እያያችሁ እንደምትከታተሉ ባለሙሉ ተስፋ ነኝ። ያላያችሁ እዩት። ሁለተኛው ክፍል ደግሞ አሁን ቀጥሏል ማለት ነው። ወንድም ኻሊድ እንኳን በድጋሚ እዚህ አራዳ ኤፍኤም 95.1 እንዲሁም ደግሞ አዲስ አራዳ ፕሮግራም ላይ እንኳን ደህና መጣ። እንኳን ደህና ቆያችሁ። በድጋሚ ስለጋበዛችሁኝ በጣም አመሰግናለሁ። ከባለፈው ሳምንት ላይ ብዙ አስተያየቶችን ሰምቻለሁ። አንዳንድ ሰዎች ማስተያየት ሰጥተውኛል። ዛሬ የተወሰኑትን እንመልሳለን። ብዙ ጥያቄዎች ተነስተዋል። ታይታኒክ እንደዚህ ያላየነውም ለካ ፊልም እንደዚህ ነው፣ ፊልም እንዲህ ነው የሚታየው ወይ ያሉ ሰዎች አሉ። አንዳንዶች ደግሞ ኮንስፓይረሲ ቲዮሪ ይበዛዋል፣ ላይክ የሴራ ትንታኔ ነው እንጂ እነሱ እንደዛ አላሰቡትም። ስናየውም እንዲሁ አልነበረ። ምንድነው የምታወሳስቡበት በፈለጋችሁት መንገድ የምትነዱት ያሉ አሉ። እነዚህን ጥያቄዎች መመለስ ይጠበቅብናል ማለት ነው። እውነት ኮንስፓይረሲ ቲዮሪ ነው ወይስ ሪያሊቲ አይደለም ወይ ያሉት ነገሮች የሚለውን ካንተ መልስ ይጠበቃል ማለት ነው። እሱ እናነሳለን። ብዙዎች የሚያስቡት ታይታኒክ እውነተኛ ታሪክ የሮዝ የምትባል ሴት ፍቅረኛዋን በዛ ታይታኒክ መርከቧ እውነተኛ ነች፣ እሱ በታሪክ የሚታወቅ ነው። ስለዚህ ያቺ መርከብ እንደዛ ስትሆን ያ የፍቅር ታሪክም ተከናውኗል። እነዛ የሞቱትም ሰዎች እውነተኛ ናቸው። የመርከቧ ቤትም የመርከቧ ኢንጂነርም አርክቴክቱም ምንም እዛ የነበሩበት ማለት ነው። እነሱ ሰዎች ሁሉ ነገር እውነተኛ ታሪክ ነው ብለው የሚያምኑ አሉ ነው። ከሱን ጀምር እስኪ። እውነተኛ ታሪክ ነው? እሺ ልክ ነው። በነገራችን ላይ በእኛ የሪሰርች ፋውንዴሽን ውስጥ መገኛውን መናገር ካለብኝ ሪሰርች ፋውንዴሽናችን የሚገኘው ሳር ቤት ነው። አዳምስ ፓቪሊዮን ላይ የመጀመሪያው ፎቅ። ይህንን ታስክ ወስደን ስንሰራ ለእኛ ልክ እንደ ሪፍሌክቲንግ ኦን ሙቪስ ብቻ አይደለም። ሌትስ ሪፍሌክት ኦን ሙቪ ብቻ ካልክ የሆነ አንድ የግለሰብ ሀሳብ ነው። ከኔ ጋር አብረው የሚሰሩ ሰዎች አሉ። እናንተ ማውዚ ጋር ስናወራ ከጀርባዬ ሰዎች አሉ ማለት ነው። ከዚህ ጋር ሼር የምናደርጋቸውና ሶ ፋይናሊ መቼ ነው ማለት ነው ለሚዲያ የምናቀርበው ከፊልሙ ከኤ እስከ ዚ ከሀስከ ፐድረስ ስናጠናቅቀው ነው ሙቪ። እያንዳንዱ ሴናሪዮ ለኛ መልእክት ይነግረናል። ይሄኛው ሴናሪዮ ትተነው ያኛውና ብቻ ፎከስ እናድርግ የምንለው ነገር አይደለም ማለት ነው። ስለዚህ እያንዳንዱ ሰዎችም ጥያቄ ሲያስነሱ ለኛ ይጠቅመናል ማለት ነው። ያንን ጥያቄ በደንብ አድርገን ለመመለስ እንዲሆን ከታይታኒክ ጋር በተገናኘ ብቻ ሳይሆን ኦልሞስት ሁሉም ሙቪዎች ምንም አይነት ሲን አይቀርጹም። አንዲት ቀረጻ ያደርጉ መልእክት እስካልሆነች ድረስ አንደርስታንድ ያደርገኝ ነው። ስለዚህ ዝም ብለህ ኔግሌክት አድርገህ የምታልፋት ፓርት ሊኖር አይገባም። ኦኬ ካልሆነ ሰው ልጅ አሁን በዚህ ውስጥ የተጠየቁት እሺ አይስበርጉ ምንድነው ሊል ይችላል። የሆነ ሰታንስ ለዚህ መልስ ሊኖር ይገባል እያንዳንዱ ነገር ማለት ነው። ዛሬ ልጀምርላቸው የምችለው ከተጠየቁ ጥያቄዎች አንተም ካልከኝ ጋር ተገናኝቶ ታይታኒክ እውነተኛ ታሪክ ነው ወይ? መርከቧ ታይታኒክ የሚባል ኢንግላንድ ውስጥ የነበረች መርከብ አለች። ከኢንግላንድ ተነስታ ወደ አሜሪካ ስትሄድ ኒውዮርክ ስትገባ ሀስል ይበዛባት እና የፈረሰች መርከብ አለች። እሱ ነው ታሪኩ። ውስጡ የተከናወኑት ታሪኮች ግን አሁን እነሱ እየሰጡን ያሉት ታሪኮች በሙሉ ሜድ የተደረጉ ናቸው ነው። እነዚህ ነገሮች ለማወቅ አሁን የራሱን ዳይሬክተሩን ጄምስ ካሜሮን ይባላል። እሱ ራሱ ኢንተርቪዎቹ ላይ የተናገረባቸው መንገድ አለ። የሚገርም እነዚህ ኢንተርቪዎች እኔ እንደውም ቀደም ብዬ ኤቪደንስ አልፈልግም ብያለሁ። እኔ እንደዚህ አይነት ነገሮች ስገባ መጀመሪያ የራሴን ነገሮች ጨርሼ ነው ከዛ በሰዎች ኤቪደንስ ውስጥ የምገባው። ምክንያቱም ሰው ኤቪደንስ መጀመሪያ ይዘህ ከጀመርክ በሱ መንገድ ነው መሄድ የምትችለው። ስለዚህ የራሴን መንገድ ነው ኤኒ ሙቪዎች ላይ የሚጨርሰውና ይሄንን ኢንተርቪው ቀድሜ ባገኘው ኖሮ ላስት ዊክም ለሰዎች መስጠት እንችል ነበር። በዚህ ዊክ ውስጥ ያገኘሁት ኢንተርቪው ስለሆነ እንደውም አድማጭ ተመልካች በጣም እድለኞች ናቸው። ጄምስ ካሜሮን ኢንተርቪው ያደረገው ልክ ገና እንትኑ ሲመረቅ ማለት ነው፣ ታይታኒክ ሲመረቅ ማለት ነው። ይሄ ኢንተርቪው አለ።
ይህን ኢንተርቪው ሰዎች አግኝተው ቢያዩት አይዊሽ እኔ በጣም ደስ ይለኛል ማለት ነው። እዚህ ላይ የጠየቀውን ጥያቄ ስማው። አሁን 1912 ላይ ልክ ታይታኒክ ሳንክ በሚያደርግበት ሰዓት የተከናወነ ክስተት አለ ይለዋል። political activist Emma Goldman was giving a lecture in Denver. Yeah. Emma Goldberg የተባለች አርቲስት እዛ በጣም አክቲቪስት ሆና በሴቶች ሙቭመንት ላይ ንቅናቄ suffragettes were marching, women were fighting for their right to exist, and Emma Goldman. So women are fighting በጣም አድርገው በምን ፌሚኒዝም የሚባለው እንቅስቃሴ የተነሳ 1912 ላይ እንደነበረ እነሱ ራሱ እየተናገሩ ነው። ፌሚኒዝም 4 ጀነሬሽን አለ። ፈርስት ጀነሬሽን ይመስለኛል ይሄ መጀመሪያው ሊሆን ይችላል ማለት ነው። አዎ ሶ አሁን እስቲ ሙሉ እንስማውና women and children first, a disgrace. አይስ ሞቷቸው ምንድነው? women and children first ነው። የዛኔም ሲያስገቡ የነበረው እንደዛ ነበር። amazing. So the thing is ይሄ እዚህ ፊልም ላይ ልክ ሴቶች መርከብ ልትፈርስ ስትል ትዝ ካለህ ሴቶቹን እና ህጻናቶች women and children first የሚባልበት ሞመንት ነበር ካስታወስከው ማለት ነው። ኦኬ እሱን ሞመንት ነው እየጠየቀው ያለው። እነን ራሱ እዚህ ውስጥ አስገብተዋል እያለው ነው። እሺ ሶ እየገቡ ያሉ ታሪኮች ውስጥ እየገቡ ያሉት ነገሮች ምን እንደሆነ ትረዳለህ ማለት ነው። ማስገባት የፈለጓቸውን ታሪኮች እንደከተቱ ትረዳለህ ማለት ነው። እሱ ብቻ አይደለም so women should have died with the people they loved. women should have died with the people that they love ነው። ይሄ የወንድ ተጽዕኖ እነሱ ላይ ሊኖርባቸው አይገባም። እነሱ ከሚፈልጉት ካልጋር መኖር ይገባቸው። And I think you would find that today more so. But at that time, it was a Emma Goldman was one of the great vocalists for female equality at that time, probably the most notable one. ስለዚህ አማ ጎልድበርግ የምትባለው ያኔ በጣም አቀንቃኝ ነበረች በድምጽ። ያኔ ደግሞ በጣም ፌመስ ስለነበረች እሷ ነች ከፊት ተደርጋ ይሄንን ንቅናቄ ስታነቃንቅ የነበረው። The men were in charge in 1912. I mean, just flat out, they were running the world. 1912 ውስጥ ነው በጣም the main charge የነበሩት ሰዎች የጀመሩት። 1912 ደግሞ ማለት መቼ ነው? ታይታኒክ የሰመጠበት አመት ላይ ያንን ኬዝ ነው ማለት ነው እዚህ ላይ ያመጣው። ታሪኩን ነው እዚህ ላይ ያመጣው እንጂ እዛ መርከብ ላይ የተፈጠረን ክስተት አይደለም ያመጣሁት። ራሱ ሜድ አፕ የተደረገ and so they created this world view in which the women were inferior and required protection. Gilbert Cage. So that's an interesting time. And then, of course, you have the class system working at the same time as well. There's a very pronounced class structure in America as well as so what the hell went wrong, man? In the Rose? So የሮዝም ታሪክ አሁን ከምን ጋር ይገናኛል ማለት ነው እየተናገረ ያለው? ሮዝ ራሱ ከወንድ ከዛ ጥገኝነት ለመላቀቅ የምታደርገውን ነገር ነው እዛ ውስጥ ያስገባሁት። ሱብሃንአላህ። ይሄ ማለት የፌሚኒዝምን ሙቭመንት እዚህ ሙቪ ውስጥ በተቻላቸው መጠን ለማስገባት የተሞከረበትን ነገር ትመለከታለህ። እሱ አክቹአሊ ምንድነው ሰጣውን ያ ሙቭመንት የነበረው ቤዚክ የዲሞክራቲክ ራይቶች ጥያቄ ነው። አንዳንዴም የሂውማን ራይቶች ጥያቄ ነው። ፈርስት ዌቭ የሚባለው አክቹአሊ ሴቶች የመማር እኩል እንደ ወንዶች የመቆጠር በስልጣን የማግኘት the right to vote ምናምን የሚሉ የመጀመሪያው ጥያቄዎች ናቸው። እና አይ ቲንክ በአሜሪካ ኮንስቲቱሽን አሜንድመንት ውስጥ የገባበት ጊዜ ነው የሴቶች እኩልነት ማለት ነው። አይ ቲንክ 1912 ይመስለኛል አይ ቲንክ ኮንስቲቱሽናላይዝድ ሆኗል። እስከ 1920 ነው ፈርስት ዌቭ የሚባለው ከ1843 ምናምን ጀምሮ ማለት ነው። ከዛ ሰከንዱ 1960 ላይ ምናምን ያቆማል። ሶ ዋስሮንግ ልክ ነው ይሄ ፖይንት ማንሳቱ 1912 ካነሳ አውዱንና ዘመኑን መንፈስ ማንሳት ይጠበቅበታል ማለት ነው። አሁን በተለይ ለደረሰበት ደረጃ ያኔ ነው ትክክለኛውን አስተዋጽኦ የተደረገው ማለት ነው። አንድ እሱ። ሁለተኛ ባለፈው ሳምንት ካስታወስክ መርከቧን በምንድን ነበር ሲምቦላይዝ ትደረጋለች ያለው? ወርልድ መርከብን በወርልድ ነው። እኛ ሪሰርች ፋውንዴሽን ውስጥ አልኩ ምንም ኤቪደንስ ሳናደርግ ነው ይሄን ነገር ከጂሰስ ክራይስት ጋር የምናገናኘው። እሱ እዛ ምድር ላይ ወጣ፣ ከዛ ሰዎች እሷን ሴቭ ለማድረግ ጣረመ። አሁን ኤግዛክትሊ ይሄን ኢንተርቪው ላይ እሱ ራሱ ይሄንን ነገር አፕሩቭ ሲያደርገው ተመልከት። እሱ ምን ይላል? መርከቧን ሲምቦላይዝ ያደረኩት በምድር ነው። ስማ I think one of the great metaphors of Titanic is that one of the great metaphors of Titanic ሜታፎሩ ምንድነው? If Titanic is the world and a story of Titanic therefore is about the end of the world, then it can be seen as a kind of microcosm. And in our world right now, the gulf between the haves and the have-nots is just as great as Titanic is the world
and finally ያቺ ነገር ስጠፋ ደግሞ that's the end of the world ፍጻሜ ነው ይሄ እኛ ብቻ ያመጣ ነው ሐሳብ አይደለም ተመልካቾችም ነፃ ሆነው እንዲያዩ የምንፈልገው ይሄ እሱ ራሱ ሲምቦላይዝ አድርጎ የሰራበት ነው ማለት ነው ኦኬ ሶ በዚህ መንገድ ኢንተርቪው ያልቃል ማለት ነው ስለዚህ አንደኛው ጥያቄው ይሄ ነው እኛ ሲምቦላይዝ ያደረግነው ነገር ብቻ አይደለም ይሄ በሱ ነው በተለይ ላስት ዊክ በደንብ አድርገን አብራርተናል ሆሊውድ በተለይ ከባይብልም ጋር ከቁርአንም ጋር አምጥተን እንዴት ባይብል ሲምቦላይዝ ያደረገ ያስተምራል ለሰዎች ጂሰስ ክራይስት ቁርአን ሲምቦላይዝ ያደረገ ያስተምራል ያ ደግሞ በጣም ይጠቅማል ጠቃሚም ስለሆነ ነው ሰው ልብ ውስጥ በጣም የመግባት ኃይል ስላለው ነው እነዚህም ሰዎች ሲምቦላይዝ ያደረጉ የሚያስተምሩት ግን እኔና አንተ እዚህ ጋር ቁጭ ያልንበት ዋናው ምክንያት የመቀየራቸው ምክንያት ነው ሆሊ ባይብል ያገኙትን ታሪክ ሆሊ ቁርአን ያገኙትን ታሪክ በደንብ አድርገው ትዊስት አድርገው ሰው በማይጠቅመው መንገድ ነው እየሰጡን ያሉት ማለት ነው when it comes to the second question ሁለተኛው ጥያቄ ላይ ስንመጣ ትንሽ አዛውንቷ ሴት ላይ ትንሽ እናወራ ሮዝ ነች ስሟ እሷም ኦፍ ኮርስ ወጣቷ ሮዝ አለች ትልቋ ሴትዮ ተራኪዋ ማለት ነው ኤግዛክትሊ አሁን ሰው በናሬሽን ነው የመጣው the story is all about አዛውንቷ ሴትዮ ማለት ነው ታሪኩ እንዳለ ስለ አዛውንቷ ሴት ነው ብዙዎች የሚመስላቸው ምንድነው አቤት የሷ ታሪክ ተሰራላት አቤት ማለት በቃ በህይወት እያለች ያን ያሳለፈችው ነገር በፊልም ተሰራላት የሆሊውድ ከባዱ ነገር አንዳንዴ የሆነም ታሪክ ፒክ አድርገው ከሱ ጋር የሚያገናኛቸው ነገር ወደፊት የምናያቸውም ሊያሳያሉ ከሚመሳሰል ነገር ጋር ያደርጉትና እንዴ እንደዚህ የሚባል ነገር አለ አይደል እንዴ ይሏል እውነተኛ አይደል እንዴ ይሏል እዛ ላይ የነበረች ሴት እስክትመስላቸው ሰው ያለቀሰውም ያንን ነው በቃ ፊል ያደርጋት የቻለው እውነተኛ ታሪክ መስሎት ነው ማለት ነው ግን ሴትየዋ ስሟ ስቱዋርት ይባላል ሙሉ ስሟ እንደውም እዚህ ጋር ይዤዋለሁ ግሎሪያ ስቱዋርት ብለው ቢገቡ ግሎሪያ ስቱዋርት ብለው ቢገቡ በትክክል ከዚህ በፊት ይሄን ፊልም ከመስራቷ በፊት በወጣትነቷም አክትረስ የነበረች ስራዋ ትክክል በቲያትሪካል አርትም ትወና ላይ ተሳተፈ የነበረ እና ምን ተባለ መጨረሻ ላይ እንደውም ረጅም አመት ትወና ላይ ቆይታ ሳይሳካላት ተባለ ባለቀ በቃ እርጅና ሰዓቷ ላይ ሰራችው ግን አንድ ሙቪ በጣም ታዋቂ አደረጋት ተብሎ እንደውም ዜና ላይ ሁላ ወጥቷል ማለት ነው ይሄን ነገር ሰዎች just ገብተው ብቻ ሰርች አድርጉ ስለ ግሎሪያ ስቱዋርት ብለው ቢገቡ በትክክል ማንነቷንም በትክክል ማወቅ ይችላሉ ማለት ነው ስለዚህ እሷም ራሱ ትክክለኛ የዛ የታይታኒክ አካል አይደለችም she's just an actor እዚህ ምድር ላይ እንደ one of the actors ማለት ነው ከእንትን ጋር የተገናኙት የተወሰኑ ነገሮች ማየት ፈልጋለሁ ከፌሚኒዝም ጋር የተገናኘው ሐሳብ ቀድመን ብለናል ሙቪው ልክ ከመርከቡ መፍረስ በኋላ የመጣው ሐሳብ የፌሚኒዝም ሐሳብ ነው መጀመሪያው ሐሳብ ምን women and children ብቻ ነው እነዛን ክሮስ አድርገው እንዲወጡ የምንፈልገው መጀመሪያ ቦታ የምንሰጣቸው አሁን የአሜሪካን ኮንስቲቲዩሽን ካየ የመጀመሪያው ህገ መንግስት ለማን ለውመን I shall require only women and children. መጀመሪያው actually ህጻናቶች ናቸው ከዛ በኋላ ነው ከዛ በኋላ ሴቶች ላይ ፎከስ ይደረጋል ማለት ነው ከዛ ሁላ ወንድ ቀጥሎ አይደለም ሶስተኛም አይደለም እንስሳ ነው ሶስተኛው አራተኛ ነው imagine ማለት ይሄን ዓለም ወደ ምንድን ነው የሚፈልገው ስታስበው አንዳንዴ ፌሚኒዝም by itself እኔ አይገባኝ ሴት ልጅ እኩል ነች ብሎ የሚታሰብበት ነገር አለ of course ከወንድ ጋር እኩል ነች ግን ሴት ልጅ ወንድን መሆን አለባት ወይንም የወንድን ሮል መያዝ አለባት ሲባል ያኔ ለኔ መውረድ ይሆናል ማለት ነው መውረድ ማለት ምንድነው like ወንዶች የሚያደርጉትን ነገር ነው መደረግ ያለበት እዚህ ጋር የሚል ነገር ታንሳል actually ሴቶችም ጥያቄ አይደለም ከላይ የሚገፋቸው አካል ነው ይሄንን የሚፈልገው because ሴቶችም ቶፕ የማድረግ ነገር ሴቶች እንዲመሩለት የመፈለግ ነገር አለ ምን ማለት ነው ወንዶች መሪዎች ነበሩ የሆነ ሰዓት ላይ አምላክ ነብያቶችን የሚልከው ወንድ አድርጎ ነው የሚልከው እነዚህ ነገሮች እንድትቃወም ያደርጋታል ማለት ነው ሴት አሁን ላይ የምትለው ወንዶች ለራሳቸው እንዲመቻ አድርገዋል ይሄን ዓለም ሰርተውታል ምናም ለኛ ኖ ሴት ልጅ እኛም ማንችለው ወንዶች የማይችሉት ሴቶች ደግሞ የሚችሉት ነገር አለ ሴቶች የማይችሉት ወንዶች ይሄን አድርገው ነው የሮል ልዩነት አለ ግን አሁን አንዳንዴ ሀገር በመምራት በኃላፊነት በሪስፖንሲቢሊቲ እንዲሁም ኳስን በለው ሩጫን በለው ምንም ዳይሬክት አይደል አይ ቲንክ መብት አላቸው ይሄኛው ከእኩልነት ጋር ብዙ ይገናኛል somehow ወንዶች ያደረጉትን ነገር ነው ሴቶች ማድረግ ያለባቸው ነው ሁሉ በሚለው ላይ አይ ቲንክ ሮል አለ አይደል እሱ ነው መውረድ ነው ለኔ መውረድ ብቻ ሳይሆን መዋረድ ነው like እነሱ ያደረጉትን እኛም እኔ ስለምንድነው ማላረገው እንትን ያደረገው እኔስ ማላረገው ስትል ያኔ በእኛ በእስልምና ሃይማኖትም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አይሻ ባለቤታቸው
ኻጢብ ንግግር አዋቂ ሎየር ዶክተር ነበረች ይባላል ህክምና ላይ የምትሳተፍ እዚህ ህዝብ የምታነቃቃ ይቻላል ግን it's not because ወንዶች ስላላረጉት ሳይሆን መደረግ ስላለበት የሚደረግ ነገር ነው ማለት ነው ስለዚህ ሴቶች መሳተፍ ባለባቸው ነገር በሙሉ ራይት አላቸው ግን ይሄ ሙቪ በጣም የሚሰብከውም እንደሆነ አይተዋል ከባሏ እንትን መውጣትና እሷ እንደፈለገች መሆን ብለው ያመጡበት ሲቹዌሽን ትንሽ ዊርድ ነው ምንከተለው አይነት ሲቹዌሽን አይደለም ከቀላሎቹ ጀምረልን ለምሳሌ አንድ ቦታ ላይ የጸሎት ቦታ አለ ወደ አንደኛው ሰዓት አካባቢ ይሄ ፓርት ላይ ያያየው ነው ጸሎት እየተደረገ ያለበት ሰዓት ነው ከአጀማመሩ ስታየው እያየህ ጸሎት ላይ ያው እነሱ በፋሽን ዲዛይን አድርገው ያመጡት ነው ሁሉም ጸጉራቸውን ሸፍነዋል እንደ ሴት ወንዶቹም ደግሞ ተስተካክለው ነው የመጡት ይሄ ማለት አሁን ላይ ሴት ልጅ በጠሏን ለብሳ ወደ ቤተክርስቲያን የምትሄደው ነገር ያው እነሱ በፋሽን አድርገው ጸጉር አሸፋፈነው እያየህ ሁሉ ነው አንድ የገለጠ ሰው ላታይ ይችላል ማንጋ ሲደርስ ነው ሮዝ ጋር ሲደርስ እንግዲህ ጸሎት ታይም ነው ይሄ እሷን እስከዛ ላስት ዊክን ባየነው መንገድ ቃል ትዝ ይላል በምን አይነት መንገድ እሷን ተምሳሌት ሊያደርጉልን ሲሞክሩ እንደነበር እንግዲህ እዚህ ጋር ሲደርስ ያንን ባህሪዋን ነው እዚህ ላይ ፍሊፕ አፈንጋጭነት በደንብ እየታየ ነበር ይሄ ለማንም የምትሰብከው አይደለም ግን እሷ በዚህ አስተሳሰብ ስትመጣ በሁለቱም ሃይማኖቶች ጸጉር መሸፈፍን እንግዲህ በቅዱስ ቁርአንም አይታይም በክርስትናም የሴት ልጅ ራሷን ብትገናለት ለራሷ ክብር አይሆንም ውርደት ነው ይላል ቤተክርስቲያንም ራሷን ትከናነብ ይላል መጽሐፍ ይሄ ምን ነው የሚሰብከው ማለት ነው አንታይ ክራይስት ጂሰስ ክራይስት እሱን የሚሰብከን ከሆነ ፕሮፌት መሐመድ ቁርአን እሱን የሚሰብከን ከሆነ ወረባ ሆሊውድ ነው ጥያቄ ኖርማሊ አሁን ባለው ሊበራል በሆነ ዓለም ውስጥ ትንሽ እንትን ሊከብድ ይችላል ነገሩን ግን እንደው ስናየው ዝም ብለን በፕላን እንደሰሩት በትክክል አሁን ለማሳየት ነው እንጂ አሁን ሊበራል በሆነ ብዙ አይነት ነገሮች ስላሉ ግን ዝም ብለን ስታየው ሁሉም ሰው ለብሶ እሷን ብቻ ለብቻው አለማልበስ አይ ቲንክ የሚሰጠው ትልቅ ትርጉም አለ thank you very much like እዚህ ሙቪ ላይ በጣም እንድንከተላት የተደረገበት ነገር አለ ያንን ሙቭመንት ከምን ጋርም እንዲሄድ ነው የተደረገው ነው ጥያቄ ሁለተኛው ደግሞ ትዝ ይልሃል ስፒክ ላይክ ማን የሚባል ፓርት ይሄ ፓርት ማለት ነው ምንድን ነበር እዚህ ጋር ሲያስተምራት የነበረው ባለፈው ሲያስተምራት የነበረው ነገር አይተናል የማይሆን ነገሮች ናቸው ብለን እንደምድመን ጨርሰናል እዛ መጽሐፍ ላይ ልክ እንደ ጎስፔል የቀረበ መጽሐፍ ነው ግን አካሄዱ መጨረሻው ኤንዲንጉ ራሱ ልክ አይደለም ወደ እሱ ሀሳብ አልመጣም እዚህ ጋር ሲያስተምራት የነበረው ነገር ትዝ ይልሃል ስፒክ ላይክ ማን መጥፋት ልክ እንደ በረጅም ርቀት ተብሎ ነው ጊዜ የመጣው አሁን እንደ ፋን ነገር ነው የታየው ነው እንደ ፋን አላየው ቢኮዝ ያ ሪሰርች ፋንድ ውስጥ እንዳልኩ ነው ዲቴይልድ የሆነ ነገር አንድ ሲን ዝም ብሎ አይቀርጽም አስፈላጊ እስካልሆነ ድረስ ይሄ ፓርት እዚህ ጋር በዚህ መንገድ ካስተማራት በኋላ ማስተማሩ አይደለም መጥፎነቱ ይሄንን ነገር መቼ ነው የተጠቀመችው ይሄንን ነገር ይሄ ታይም ላይ ስትጠቀመው እዚህ ላይ ጂሰስ ክራይስት ያስተማራትን ነገር ማን ላይ ነው የተጠቀመችው ጃክ ያስተማራት tell me አይ ቲንክ በስለኛው ላይ ቃል ነበር መጀመሪያ መጥፋት አስተማራት ከዛ ባሏ ላይ ተፋች ማለት በእጮኛዋ ላይ ተፋች ማለት ነው ኢቨን ፌሚኒዝም አሁን ፌሚኒዝም እነሱ የሚሄዱን በዚህ ስለሆነ ነው እያልኩ ያለሁት እኔም እያወራሁት ያለሁት ዌዩን ነው እንጂ ፕሮፌት መሐመድ በነገራችን ላይ ነብዩ አለይሂ ሰላም ባለቤታቸው ኸዲጃ ትባላለች ሲያገባት እሳቸው 25 ዓመታቸው ነው ነብዩ 50 እሷ ደግሞ 40 ዓመቷ ላይ እሳቸው እረኛ ነበሩ ይሄን ታሪክ ታውቃለህ አጀማመራቸው ልክ እንደ ማንኛውም ነብይ ኢየሱስ ክርስቶስ እረኛ ነበር ሙሴ እረኛ ነበሩ ፕሮፌት መሐመድ እረኛ ነበሩ አምላክ ለምንድን ነው ነብያቶችን እረኝነት የሚያስተምራቸው ይባላል ማኔጅመንት መጀመሪያ ይማራሉ በዛ ውስጥ በጣም ማገድን ከለመዱ በኋላ አሁን ወደ ህዝብ ወጥተው ነገር ፕሮቴክት ያደርጋሉ ማለት ነውና 25 ላይ ሲደርሱ ግን ከሷ ኸዲጃ ከተባለችው እናታችን ኸዲጃ ረዲየላሁ ዐንሃ ብር ስላላት በጣም ትጃር ስለነበረች ቢዝነስን እሳቸው እንዲሰሩላት ትልካቸው ነበር ማለት ነው ገዝተው ምናምን ያመጣሉ ትርፋማ መሆን ጀመረች በማህበረሰቡ ዘንድ አልአሚን ነበር ስማቸው ታማኙ ብዙ ሰው የማያገኘውን ትርፍ እሷ እያገኘች መጣች ብዙ ሰው ያጭበረብር ነበር ማለት ከዛም በኋላ ሁሉም እሷን ለማግባት ይመኛል ቢኮዝ አንደኛ ትጃር ነች ነው ብዙ ነገር አላት ማንንም ማላገባም ይሄን እረኛ ሰው ነው ማገባው ብላ በዚህ ውስጥ ልክ ነብይነት ሲሰጣቸው እሳቸው
እኔ ፌሚኒዝም ነኝ እኔ ነኝ የበላይ እስካሁን የነበርኩኝ ሳስተዳድር የነበረውን ቤቱ ስለዚህ እኔ ነኝ እኔ አንተ የምትለኝ እኔ አልሰማም ማለት አትችልም ትችላለች። ይሄ አሁን ያለው ሲስተም ማለት ነው። አሁን ላይ እኮ እየሆነ ያለው ሴት ልጅ በጣም ወጣ ገንዘብ እስካገኘች ድረስ እኔ እዚህ በኋላ ራሴ ማስተዳደር እችላለሁ ስለዚህ ባል ያስፈልገኝም የሚልን ሙቭመንት እንቃወማለን ማለት ነው። አሁን እንደውም እየተነሳ ያለ አንድ ኢንተርቪው ላይ የተነሳ አንድ ፓስታ ያሰረረች ሴት ነበረች ነው ላይክ እንደ ፋሽን እንደ ትሬንድ በጣም ሆኗል ፓስታ ያራል I told you I promise you ትላለች ልጅቷ ኢንተርቪው ላይ ማለት ነው። I think እንደ ጥሩ ነገር ታይቷል። በግሌ ምስማማው ሐሳብ አይደለም። ወንድም ቢሆን ሙያ ቢኖረው መልካም ነው እንኳን ሴት ቀርቶ ማለት ነው። አንዳንድ ሮሎች አሉ አንዳንድ ሮሎችን ሚስ ማድረግ የለብንም እና እንደ ጥሩ ትሬንድ I promise you ፓስታም ያራል ምናምን የምትል ሴት በጣም ቫይራል ወጣ በጣም ፌመስ ሆነች። በርግጥ በፖዚቲቭ በኔጌቲቭ ማለት ግን ያንን ፌሚኒዝም ሰዎች በጣም ሰፖርት ሲያደርጉት ብዙ ሼፍ መቅጠር እንችላለን። ዋናው ብሩ ላይ ፎከስ ማድረግና ሀብታም መሆንን እሱን ፎከስ አድርገው በጣም ሲያጋንኑትና ሲያጋግሉት ያያው ነበር። ኦኬ ቀጥሎ ምን እኔ ይሄ ሙቪ ከኢየሱስ ክርስቶስ ጋር እንደሚገናኝ ካወቀን ኢየሱስ ክርስቶስ ወይም ኢየሱስ ክርስቶስ ኢሳ አለይሂ ሰላም እናታቸው ማን ነው ስማቸው? ኢየሱስ ክርስቶስ ቅድስት ድንግል ማርያም ሰው እዚህ ሙቪ ላይ ማርያም መኖር አለበት የለባትም? አለበት። እኔ አለበት ስለዛ ካሰብን ነው እንግዲህ አይ ምልህ እኔ አይደለሁም ምንድነው ያደረኩት እነሱ መክተታቸው ነው እኔ በጣም የገረመኝ ነበር። ይሄን ፓርት ላይ ስለ አንዲት ሴት እያወራች ነው። a woman came aboard called Margaret ግን ማን ነው ምንላት? ማርጋሬት ሲቀባጥ ምንድነው ሜሪ አሁን ሰው ማርሊ ሜሪ እና ምንድነው ምንላት? አሁን ስቲል እነዛን ታች የነበሩትን ማህበረሰቦች ቅድም ምን ያደርጓቸዋል ብያለሁ ዌልዚ ምናምን አድርገው ነው ተምሳሌት የሚያደርጓቸው የነበረው ማለት ነው። እዚህ ላይ ምሷን በምንድን ነው የመጣችው? ስማ አሁን ሜሪ ነው ስማ ሜሪ እንላታለን። history call her the unsinkable Mary ትውልድ ምን ይላታል ማርያምን? ብጽዕት the unsinkable ለምንድነው እዚህ ጋር the unsinkable ያሏት? ፋይናሊ ምን ትሆናለች እሷ? ሲንክ ከሚያደርጉት ነች ወይስ ሲንክ ከማያደርጉት? ከማይሰምጡት ውስጥ ነች። ትውልድ በሙሉ the unsinkable Mary እያለ ይጠራታል። አሁን ግን ስሟን ግን ሲቀይሩት እዚህ የሚላሉ ቺነች ማለት ነው ጃክል ልብስ የሰጠችው መልካም እሱ ፖርት ላይ ደግሞ ላመጣልህ ነው። ለምን አሁን ልጇ ከሆነ ጃክ ማን እያለች ነው የምትጠራው? ሰን ዘያ እንዴት አድርጋ እንደምትጠራው ታያለህ። ደግሞ ጥሩ እናትነት ፊት ያላት ሰው ሃምብል እዚህ ሙቪ ላይ ጥሩ ካራክተር ተሰጥቷታል። በጣም መልካም ሴት ሆናለች። ስትታይም ደግሞ ይሄ ደስ የምትል እናት የምትመስል ሴት ሶ እኛ ግን ምን እንላታለን አለች ሜሪ አይ ሜሪን ወደ ግዑዝ ስታደርገው ወደ ገንዘብ ማኒ እኛ ስማ ኒው መኒ ሜሪ ኒው መኒ ነገር ባላው ደግሞ የሆነ ቦታ ወርቅ የሚያወጣ ነው። ኤኒዌይስ አሁን ወደ ምን እየተቀየረ እንደሆነ እንግዲህ አይ ቲንክ እያየሁ ነው። ሁለተኛ ምን ብላ ነው የምትጠራው አልኩህ? ሳን እያለች ነው የምትጠራው ጃክን። የስ ይሄ ልብስ የሰጠችው እሷ ነች ጀምር ለራቱ። የስ ማን ብላ ሊጠራች? ሳን ልጄ። እነዚህ ማይነር ዲቴይሎች አለ ማይነር ነገሮች አለ በጣም ዲቴይል የሆኑ ነገሮች ስለሆኑ ነው እዚህ ውስጥ እየገባ ያለ። የሚገርምህ ደግሞ ይሄንን ትራምፔት ከምን ጋር አገናኙት? መለከቱ ወደ አንድ ራት ቀጥሎ ወደ ራቱ ነው አይደል? ልታለብሰው የምትሄደው ራቱ ሊሄድ ነው። ስማ ይሄንን ራት እንደ ትልቅ ነገር ለምንድን ነው የሚታየው ይባላል። መጽሐፍ ቅዱስ ላይ ሐዋርያቶቹ ጋር የመጨረሻው ራት አለ። ቁርአን ላይ የሚገርምህ ሱረቱል ማኢዳ የማዕድ ምዕራፍ ይባላል። ለብቻው ምዕራፍ አለው እና ልክ መጨረሻው ላይ የማዕድ ምዕራፍ ማዕድ ማለት ምግብ ነው አይደል? ፋይናል ላይ ሲያደርገው ልክ የመጨረሻው ቻፕተሩ መጨረሻ ላይ ኢየሱስ ክርስቶስን ማዕድ ነው ያመጣው ራቱን ማለት ነው። ስለዚህ ለምንድን ነው እንደ ትልቅ ነገር ይሄ ማዕድ የሚነሳው ነው እዚህ ሙቪ ላይ አድርጎ በሉ ወደ ራቱ ያላቸው ሲሆን ምን ይላሉ እነሱ? ምንድን ነው እንደ ትልቅ የሚያነሳው ይሄንን ነገር? Why are they announcing this dinner like a damn እንትን አይነት ነገር የሚጠቅሱት ለምንድን ነው? ታውፋለች
ዲነሩ ላይ ራሱ ምንድን ነው ይሄ አሁን ላስት ሰፐር የመጨረሻው እራት ላይ በክርስትና በጣም ትልቅ ቦታ የሚሰጠውና ኢየሱስ ክርስቶስ ለሰው ልጆች ሁሉ የመዳን የፍጻሜውን ያሳየበትና ይሄ ስለኔ የሚቆረስ ስጋዬ ነው፣ ይሄ ደግሞ ስለኔ የሚፈስ ደሜ ነው ተብሎ ገና በህይወት እያለ አሁን በኦርቶዶክስ ቤተክርስቲያን ቀድሶ ቅዳሴ ቀደስና ቁርባን ይደረጋል። ትልቁ በቤተክርስቲያን የሚሰጠው ማለት ነው። ስለ ክርስቶስ የፈሰሰ ደምና ስለ ክርስቶስ የተቆረሰ ስጋ ተብሎ የሚሰጥ ነገር ነው። ያን ራሱ ክርስቶስም ከስጋዬን ስጋ የበላ ከደሜን ደም የጠጣ የዘላለም ህይወት ይኖረዋል ብሎ መጽሐፍ ቅዱስ ቃል ገብቷል። ስለዚህ በጣም ትልቅ ቦታ የሚሰጠውና ኦልሞስት በሁሉም ክርስቲያኖች ዘንድ የሚከበር ግን የተለያየ እይታ ያለው ነው። ለምሳሌ በፕሮቴስታንት ቤተክርስቲያን ምሳሌ ነው ብለው ያስባሉ። በኦርቶዶክስ ቤተክርስቲያን ግን ፍጹም ስጋ ፍጹም ደሙን ነው የምንጠጣው ብለው ያስባሉ። የሚቀይሩትን ወይንና የሚቀይሩትን ህብስት ከቅዳሴ በኋላ ከተቀደሰ ስሙ ከተጠራበት በኋላ ፍጹም አማናዊ ስጋና ወይም እውነተኛ ስጋ እውነተኛ ደም ነው ብለው ያስባሉ። ስለዚህ ላሰፐር ቀላል ነገር አይደለም፣ እንደ ቀላል የሚታይ አይደለም። ሁለተኛ ደግሞ እግር ያጠቃጠበ በኋላ ነው ይሄን ያደረገው ማለት ነው። ዝቅታውን ካሳየበት በኋላ የመጨረሻውን ትልቁን ትህትና የመጨረሻውን ደግሞ ትልቁን ሊሰጥ የሚችለውን ነገር ያደረገበት ሰዓት ነው ማለት ነው። በጣም ብዙ ነገር እንማራለን ከዚህ ራት ነው። ኢትስ ኖት ጀስት ራትና ራት አይደለም፣ ያንዳንዷ ነገር በቃ ለእነዚህ ሰዎች ትርጉም አላቸው። እንግዲህ ተመልካቾች ከአጀማመሪ ጀምሮ መርከቡን በምድር የሰየምኩት ነው አይደለም ብያለሁ። መርከቡን በምድር የሰየመው ጄምስ ካሜሮን ነው። እዛ ውስጥ ያለው the end of the world ነው ባለፈው እንዳልነው። ኦኬ አድማጮቻችን ተመልሰናል። እንግዳችን ወንድም ሀሊድ ሬድዋን ነው። ታይታኒክን ብትን እያደረግነው ነው። እንቀጥል። ኦኬ እሺ፣ ቀጥሎ ወስዳችሁ ወደ አይስበርግ ነው። አይስበርግም ጥያቄዎች አሉ ብዙ ሰዎች። አይስበርግ ማለት ያው በረዶ ግግሩ ነው። ኦኬ የበረዶ ግግር እቺ ምድሯ ከምን ጋር ነው የተላተመችው? መርከቧ ከምድር ጋር መርከቧ የተላተመችበት ማለት ነው። እንዴት ነው የተላተመችው? ራሱ ምን ሲደረግ ነው የተላተመችው? አሜዚንግ ከባድ ፖይንት ነው። ይሄንን ነገር አንዳንድ ጊዜ ሰዎች ጥያቄ ሲጠይቁ በዚህ አጋጣሚ መናገር የምፈልገው ኩዌስቸነርስ የሚባሉ ሰዎች አሉ። ጥያቄ ለመጠየቅ ብቻ ነው የሚጠይቁ። አንዳንድ ሰዎች ደግሞ ለማወቅ በደንብ ደስ ብሏቸው ልክ ታይታኒክን እንደሰራው የሚገርም ነገር ብዙ ሰዎች አቫታርን እባክህ ነው ያሉ። ቢኮዝ ሰውየው በቃ እንደዚህ አይነት ሰው ከሆነ ብዙ ነገር እና ደስ አለኝ። ዳይሬክተሩ ጄምስ ካሜሮን በዚህ መንገድ ሰው ማወቅ የሚፈልግ ከሆነ ለሚያውቅ ሰው እንሰጣለን። አንዳንዱ ሰው ጀስት ቻሌንጅ ለማድረግ ብቻ የሚጠይቃል። እስቲ አይስበርግ ውስጥ ታዲያ አይስበርጉን ደግሞ እንትን ነው ልትል ነው ብሎ የሚመጣ ሰው ገና አመጣጡም ልክ አይደለም የሚለው እንትን እናደርጋለን። እና ዛሬ ማብራራላችሁ እንግዲህ መልሱን ለማወቅ ለምትፈልጉ ሰዎች ዲቴይል ስላየነው ነገር ይሁን አይ ቲንክ አንዳንዱ ኮንስፓይሬሲ ነው ሲባል ሞር ማይገናኝ ነገር ጎትቶ መግጠም ነው። አንዳንዱ ግን ክሊር ነው የሚታይበት ነው። ሰው ከአሁን ይሄ ፔፐር ቢሆን ፒኤችዲ መመረቂያ ወር ማስተር ኤምኤ ቢሆን ያስመርቃል። ሪዝነብል ነው። ሶ በዛ አይነት ነው ፊልም ሰሪዎችን ምናምን ሀሳብ ስናስገባ በዚህ መንገድ እያንዳንዱ ሾት ፋነን የሚባል የሰርዶልድ ሲኒማ የሚባል አለ። ተሾመ ሀብተ ገብርኤል ጽፎታል። ኢትዮጵያዊ ነው። ዩሲኤልኤ ነበር የሚያስተምረው፣ ነፍሱን ይማር አርፏል። ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ፊልም ስኩል ማለት ነውና ሰርዶልድ ፊልም ይባላል። አሁን አንተ እነሱ እያንዳንዷ ሾት ለሰርዶልድ ሶስተኛው ዓለም ፊልም ሰሪዎች እንደ አንድ ጥይት ነው ብሎ ያስባል። እነሱም እንደዛ ነው የሚያስቡት ለዓላማቸው ያንዳንዷን ሾት ማለት ነው። ሾት ማለት የፊልም የመጨረሻው ቅንጣት ማለት ነው። አንድ ሾት ማለት አንዲት ቅጽበት ማለት ነው። ስለዚህ በዛ ደረጃ አስበው ነው የሚሰሩት አንድ ሾት የሚያደርጓትን ነገር ማለት ነውና እያንዳንዷን ፍሬም ፐር ሰከንድ አንድ ፊልም ፍሬም ፐር ሰከንድ 30 27 ይባላልና እያንዳንዷን ፍሬም ፐር ሰከንድ በሐሳብ በእቅድ በፕላን ነው የሚያስገቧት። አሁን እንዳየ ነው ማለት ነው። ምንም ነገር ዝም ብለው በደንታ ያገኙትን ሁሉ ቀርጸው አይገቡምና ጥሩ ነው እያየን ያለነው። እንግዲህ እውቀት ካለው ሰው ጋር ነው እየሄድን ያለነው። በጣም ደስ ብሎኛል። ለዛ ነው ብዙ ሰው ለምዶ ማትለቀው ብዙም የሚለኝ አንዱ ሪዝኔ አሁን አይ ቲንክ ሰው ይገባል። ቢኮዝ እንዲህ ፊልም የምትደረገው ሰው ሲኖር ነው ያን ነገር አብረህ የምታወራው እንጂ ብቻህንም ከሆነ የአንተ ብቻ ሀሳብ ይመስላል ማለት ነው። አሁን አይስበርጉ የጀመረበት ኮንሰፕት ይሄ ነው። ካፒቴኖቹ ማለት ኮፕ ዋና ካፒቴን አይደሉም፣ ይሄን የሚመሩ ሰዎች፣ ይሄን ኦብዘርቭ የሚያደርጉ ሰዎች እንግዲህ ከዚህ ርቀት የተመለከቱት አንድ ክስተት አለ ማለት ነው። ምንድነው እሱ? አይስበርግ ነው። አይስበርጉ አሁን መድረሱ እና እቺ ነገር ከመርከቧ ከዚህ የበረዶ ግግር ጋር ልትላተም መሆኑን
ያውቃሉ ማለት ነው። ዘን ይህንን መርከብ ከምድር ጋር ሲምቦላይዝ ካደረገው ጄምስ ካሜሮንም ራሱ ራሱ አይስበርግ በትክክለኛው ሲምቦል ምንድን ነው የሚለውን እኔ ቢካዝ አይስበርግ ትክክለኛው የበረዶ ግግር ማለት ትንሽ የፊሎሶፊ ኮርስ አልወሰዳችሁም? አይ ቲንክ እንትላ ትንሽ ስለ ከለር ስለ ቶን ስለምን ስለምናምን ቢኮዝ ፊሎሶፊ ብቻ ሳይሆን ይሄ ሰው አምላክ ነው እኮ ቀለምን የፈጠረው። ስለዚህ ቀይ ቀለም ምን አይነት ኢምፓክት ሰው ላይ ነው? አበባ ላይ ፐርፕል አለው፣ ቢጫ አለው፣ ሰማያዊ ባይትሰልፍ ሰማያዊ። ስለዚህ እነዚህ ነገሮች ሰው ልብ ውስጥ አሁን በፊልም ኖርማሊ አንድ ሰማይ በኬልቪን ነው የሚለካውና 5600 ኬልቪን ነው። ሶ ያ ላይት ማለት ነው የዴይ ላይት ይባላል። ለምሳሌ ዳርክ ላይ ብዙ ጊዜ ዳርክ ሀሳብ ባለው ጉዳይ ላይ ነው። ይሄ ዋርም ይባላል ወደ 3200 ኬልቪን ነው የሚለካበት ማለት ነው። ሞር እንደዚህ ከሆነ ዋርም ከሆነ ምንድነው የምታስበው? ይሄ ሮማንቲክ ምናምን ፊልሞች የሚቀርጹበት የፊልም ቶን በራሳቸው አሉት ማለት ነው። ድብን ባለ ጥቁር ምናምን ዳርክ ላይ ሮማንቲክ ነገር ፌርም አይደለም፣ ግን ልታመጣው ትችላለህ ካሳመንክ ማለት ነው። አይመጣም ማለት አይደለም። ብዙ ጊዜ ግን አሁን ኢቭን ታይታኒክን ካየኸው ዋርም ነው። በተለይ የፍቅር ሲኖቹ ላይ መርከቡ ሲሰጣይተው ሆነ ጨለማ ነው። ኖርማል በቀን እንግዲህ አታሰምጠው ማለት አጥቆራውታል ምናምን ነገር። ልክ የፍቅር ሲንጦሩ እንትን ላይ ሲሆኑ ደግሞ ሞስት ፕሮባብሊ ቀይ ይጠቀማሉ። በጣም ዋርም ያደርጉታል ነገሩ ማለት ነው። ብዙ ለምሳሌ ላቭ ኢን ዘ ታይም ኦፍ ኮሌራ ካላያችሁት በጣም ቆንጆ የፍቅር ፊልም ነው። በኮሌራ ጊዜ ሁለት የተዋደዱ ሰዎች ናቸውና አይ ቲንክ ወደ 56 ዓመት አንድ ወንድ አንድ ሴትን የጠበቀበት መንገድ ነው። እሷን ዋርም ነው ፊልሙ የከለር ቶኑ ማለት ነው። ብዙ የሮማንስ ፊልሞች ስታዩ ዋርም የሚባለው 3200 ኬልቪን ነው። ይሄ ሻማ መብራት አይነት ማለት ነው። በእርግጥ ሻማ 1.9 ኬ ነው ወይም 1.9 ኬ ዲግሪ ኬልቪን ነው። ግን ይሄ ዋርም አይ ቲንክ እንዴት ነው ቢጫ ብርቱካናማ አይነት ያለው ደስ የሚል አይነት ያለው አይነት ማለት ነው። እያንዳንዱ ኮንሰፕት ከሚገለጸው አገላለጽ ጋር የሚሄድ ከሆነ በረዶ ግግር ከሰብኮንሺየስ ጋር በጣም የሚሄድ ነገር ነው። ትልቅ ፊሎሶፊም ስላላቸው ሰብኮንሺየስ ማለት ይሄ በአማርኛ ምን ተርጉመው ብዬ ነው ውስጥ ያልቦና ነው የምንለው። ይሄ ኮንሺየስ ማይንድ ማለት ይሄ ዝም ብለን አይተን የምንፈርደው ውሳኔ መስጠት የሚችለው የሰውነት ክፍል ነው። እኔ በእኔ በኩል የማውቀው ኮንሰፕት ኮንሺየስ ማለት በቃ አንተ ልክ ወደ ውሳኔ እንድትመራ በአይንህ አይተሃል፣ በጆሮህ ሰምተሃል፣ ብዙ ነገሮች እነዛ በሮች ናቸው፣ በዚህ ውስጥ ገብተዋል። መጨረሻ ላይ ግን አንተ እሆናለሁ ብለህ የምታስባቸው ነገሮች ናቸው። እዚህ ጋር አንደኛው የምትመለከተው ሰብኮንሺየስ ብሎ ከታች ያመጣው ምንድነው የማይንድ ፓርት ሙሉ ይሄ በረዶ ግግር ከሆነ አሁን ቅድም ያየነው ከላይ ያለውን ፓርት ነው በረዶ ግግር። ከስር ያለው ግን ይሄ ሰብኮንሺየስ የሚባለው ፓርት ጠንካራው እሱ ነው። ባለፈው ሳምንት በተለይ ከእምነት ጋር ስናወራ ዴብዝ ያለው ማለት ነው። በጣም ትልቅ ዴብዝ ያለው እሱን ከምን ጋር ገናኝተውታል? የመጀመሪያው ቢሊፍ በቃ ወደ እምነት ውስጥ የምትሄደው ያለው ያ የሰውነት ከኋላ ነው የሚገኘው። ይሄ ሰብኮንሺየስ የሚባለው የሰውነት ክፍል ከአእምሮ የጀርባችን ፓርት ነው። እምነት በቃ ይሄንን ነው ከዚህ በኋላ ማም ነው ብለህ እንድትወስን የሚያደርገው አንደኛ። ሁለተኛው ኢሞሽን በቃ ይሄ ነገር እንደዚህ ነው ብለህ ይሄ ኢሞሽናል ሆነ ሰው ይባል ያን ነገር ሪአክት የምታደርግበት ነገር ያ ነገር ሲነካ ነው። ፖዚቲቭሊ ኔጌቲቭሊ በቁጣ አንገር ምናምን ውስጥ የምትገባው ብዙ ነገር ፊት ለፊት ያኛው ይሄ እሱ አሁን ከልጅነት ጀምሮ ከፍሮም ቻይልድሁድ ቢውልድ የምታደርገው ነገር ነው። ኤግዛክትሊ በተለይ 7 ዓመት ውስጥ ይሰራል የሰው ልጅ የሚባለው ነገር ማለት ሰብኮንሺየስ ከሃይማኖትም ከምን የሚያስከውና የሆነ ታይም ሪአክት የምታደርግበት ያረጋል ተብለ ሳትጠበቅ ከቁጥጥር ውጪ የምትወጣበት ማለት ነው። ለሰክሰስም ለምኑ የሚጠቅም እሱ ነው ማለት ነው። ብዙ ያስቀመጡት እና ዓለም ላይ አይ ቲንክ የመጨረሻ ትልቁ ሰክሰስ ተብሎ የሚታሰበው ኒውክሊየር መሰራቱ ኦር ፕሌን መሰራቱ ሳይሆን ኮንሺየስ እና ሰብኮንሺየስ ማይንድን አጣምሮ መስራት መቻልና እንዴት እንደሚሰራ ማወቃችን ነው ብለው ነው የሚያስቡት ማለት ነው። ሁለቱ ተስማሙ ማለት በጣም ሰክሰስፉል ሰው ነው ማለት አለቀ። እሱ በእነዚህ ሰዎች ጥቃት ውስጥ ገብቷል ወይ ነው ይሄ ሙቪ። እኔ ይሄንንም ሐሳብ እዚህ ጋር ሳመጣው የሚጠቅመው ፓርት ከዚህ ሐሳቤ ምንድነው ሆሊውድ አፌክት የሚያደርገው ሰብኮንሺየስ ነው። ሆሊውድን አይተህ ሰዎች ዝም ብላ የሆነች ሴት ስልክ እያወራች ሊሆን ይችላል እኮ መጣሁሽ እያለች ነው፣ ግን ኖ እንዴት ነው እየተንቀሳቀሰች ያለችው? ምንድን ነው የለበሰችው? እንዴት መኪናዋ ውስጥ ገባች? መኪናዋ ምን ይመስላል? ቤቷ ውስጥ ስትገባ ደግሞ የቤቷ ዲዛይን ምን? እነዚህ ነገሮች ናቸው እኛ ውስጥ አፌክት የሚያደርጉት። ታሪክ ሊሆን ይችላል ሰምሃው የሰው ልብ ወለድም ሊሆን ይችላል፣ ግን
ዌው የተሰጠበት ዌይ አንተ ውስጥ ይገባና ለምሳሌ ነቢያቶች እኮ መልእክት ነግረው አይደለም የሚሄዱት ተግብረውት ነው የሚሄዱት ኖሮት ነው የሚሄዱት ካልኖሩት እኮ ኦኬ ከአምላክ መጥቷል እሱ መልእክተኛ ነው መልእክቴን በቃ ምንለው አይኖርም ነበር እነሱ ባይኖሩት አይተናቸው ነው በምን መንገድ ይሰገዳል በምን መንገድ ከአምላክ እንገናኝ ምን አይነት እንለብሳለን ለሰው ምንድነው ያየነውን ነው የምንኖረው እንጂ ቃሉ ብቻ አይደለም ማለት ነው የመጣው ሶ እነዚህ ነገሮች በሙሉ ሀቢትን አምጥቷል ሀቢት ልምድ የሚሆንህ ነገር ይሆናል ቫልዩ የምሰጣቸው ነገሮች በሙሉ ሰብኮንሺየስ ውስጥ ነው የሚቀመጡት ፕሮቴክቲቭ ሪአክሽንስ ይላቸዋል እዚህ ጋር ሴኩሪቲ ይሰጡኛል ብለህ የምታስባቸው ነገሮች አሁን ሴት ልጅ ያልኩ ምጮህ እንግዲህ ከቀደም ከፌሚኒዝም አስተሳሰብ ጋር አይተናል ከገንዘብ ጋርም ያገናኙዋትባትን ነገር አይተናል መጨረሻ ላይ ዳይመንዱ እንዴት ሴቭ እንዳደረጋል ዋይ ሴት ልጅ ሴኩሪቲዋ ምንድን እንዲሆን ይፈልጋል ንብረቱ ገንዘብ ፕሮቴክቲቭ ሪአክሽኗ በአጠቃላይ እሱ እንዲሆን አድርገዋታል አሁን እሱ ካለኝ ምንም ነገር ችግር የለብኝም ብላ የምታምን ፍጥረት አክቹሊ ሴት ብቻ አይደለም ወንዶችን በብዛት የተጎዳንበት ነው then long term memory እዛ ውስጥ ነው ያለው ኤግዛክትሊ አሞዶ ፓርቲ ነው long term memory ማለት እንግዲህ ኩዊክ አይደለንም ማለት ነው ረጅም አመትን ልታስበው የምትችለው ማትረሳው የሆነ ነገር ተከማቸ ነው yes ሆሊውድ እሱን አንተ ውስጥ ማስቀመጥ ይችላል የሆነ ነገር ልታረግ ስትል ያን ያየው ሙቪ ፍላሽባክ ያደርግብሃል የሆነ ነገር ንግግር ልታረግ ስትል እንትና በዚህ መንገድ አድርገውታል ይሄን ነገር የማስቀመጥ ፓወር አለው then imagination ማለት ኢማጂን የምታደርገው ገና ከማድረግ በፊት ፓወር ነው intuition ደግሞ ስሜት ነው ማለት ነው I had an intuition something is going wrong ካልክ የሆነ ነገር ሊፈጠር እንደሆነ ፊል የምታደርገው ነገር በሙሉ ያለው ምንድነው subconscious የሚባለው ማይንድ ነው እንግዲህ 90% of የሰው ልጅ subconscious ነው ብሎ ነው የሚታሰበው ባለፈው ስለ ሐሰተኛው መሲህ ስናወራ ነበር ሐሰተኛው መሲህ ማለት እውነተኛው መሲህ ኢየሱስ ክርስቶስ ከሆነና እሱ ጥሩ ዘሮች ጥሩ ሰብኮንሺየሳችን ውስጥ ጥሩ ነገር እያስቀመጠ እኛን እንድንኖር ካደረገ ሐሰተኛው መሲህ ስራው ምንድነው ሰብኮንሺየስ ውስጥ ምን ማድረግ ሮንግ ነገር መጥፎ ነገሮችን መክተት አሁን ማሳየት ታይታኒክ ውስጥ የተደረጉት ነገሮችን በሙሉ ዛውስ ማስቀመጥ ማለት ነው ሶ አሁን ወደ ሙቪያችን ከተመለስን actually ያውና ኮንሺየስ ማይንዳችን ግን በጣም 10% ነው የሚይዘው አንደኛው ፓወርን መፈለግ ለምሳሌ ዊል ፓወር ካይሆነ just በሆነ መንገድ የበላይ መሆኑን ሁሉ ሰው ይፈልጋል መንገዱን ግን የሚነግር ሰብኮንሺየስ ነው በምን መንገድ በሰው በመግደልም እኮ ሰው ፓወርፉል ሊሆን ይችላል ያኛው ሰው የበላይ ሊሆንብኝ ነው ስለዚህ እነዚህ መጥፎች ስለሆኑ ሾርት ተርም ሜሞሪ ነው ደግሞ ኮንሺየስ ማይንድ የሚይዘው ሾርት ተርም ሜሞሪ ማለት በቃ ዛሬ ብቻችን ነገር አድርጋት ነገ ትረሳታለህ ብዙ ነገር ረጅም እንትን ሜሞሪ አይቀመጥም እና ሎጂካል ቲንኪንግ እና ክሪቲካል ቲንኪንግ ለማወቅ ሎጂክ ሪዝኒንግ ላይ ብቻ ፎከስ ማድረግ በምክንያት ብቻ ነው ነገሮችን የምታደርገው እንጂ ምክንያት ደግሞ it's not good በቅርብ ጠቅላይ ሚኒስትራችን አብይ አህመድ የሰጡት አንድ ጥሩ እንትን አትሌቶቻችን ሲመለሱ ምክንያት አመጡ ለመሸነፋቸው ሎጂክ ሲያመጡ ምንድነው ያላቸው ለምክንያት እኮ በጣም በቂላ ጥሩ ምክንያት ነበረው ለመሸነፍ አላቸው ምክንያት ቢያቀርብ እንደውም ተቀባይነቱ ቢኖረው እሱ ነው በጣም የለኝም ቢል በቃ ተቀባይነት አለ ግን የሀገር ፍቅር ለህዝብ ብሎ መሮጥ ያ ነገር ነው አሸንፎት ሄደውና ሎጂክ ብዙ ጊዜ ሲራመድ አታየው ማሸነፍ ይችላል ይሁን ብሎ ምክንያቶችን ደርድራል ያ ደግሞ it's just የኮንሺየስ ማይንዳችን ነው ክሪቲካል ቲንኪንግ ይሄ ክሪቲካል ሞመንቶች የምትላቸው አስጊ የሆኑ ሰዓቶች የምትላቸው ሞመንቶች አሉ እነዛ ነገሮች ይሄ ፍራቻ ምናምን የሚመጡት ነገሮች በሙሉ ትንሹን ፓርት የሚይዙት ናቸው ማለት ነው ሰፊውን ፓርት የሚይዙት ነው አሁን ወደ ፊልማችን ስንመለስ እቺ ምድር ከማን ጋር ነው የምትጋጨው አይስበርግ ምንድነው ሰብኮንሺየስ ማይንድ እቺ ምድር ከዚህ በኋላ የሚገርም ነገር ይሄ ነገር ስነግርህ 100% እርግጠኛ ሆኜ የምነግርህ ለመሰለ አሁን ጦርነቱ ተጀመረ ማለት ነው ያው የፊልሙ ኮንፍሊክት ይሄ አንታጎኒስት የሚባለው ፓርት እዚህ ሙቪ ላይ ይሄ ስለሆነ በቃ እቺ ምድር መርከብ ከእንትን አይስበርጉ ጋር መላተማ ነው መጥፎ ኮንፍሊክት አንታጎኒስት የሚባለው ፓርት ዋሩ ተጀመረ ማለት ነው የጄምስ ካሜሮን ሙቪዎች ላይ መቼ ነው ይሄ ፓርት የጀመረው እዚህ ሙቪ ላይ ታይታኒክ ልክ ማንና ማን አንድ ላይ ሲሆኑ ነው እቺ ምድር ከአንታይ ክራይስት ጋር የተጋጨችው ጀከና ሮስ thank you very much ይሄ ሞመንት ማለት ነው እነሱ ራሱ ከታች ያዩዋቸው ነው ይታያል look at this ያዩዋቸው ልክ አብረው መሆን ሲጀምሩ which means Jesus Christ ልክ ተከታዮች መኖር ሲጀምሩ ትክክለኛው ታሪክ ላይ ምንድነው የሆነው ሴት አፕ አደረጉትና እሱን ወደ ምን ከተቱት ወደ ስራል ወደ መንገልት ወደ መገረፍ እና ወደ መሰቀል ውስጥ ከተቱት ማለት ነው ልክ እሱና እሷ አንድ ላይ የሆኑበት ሞመንት ላይ ምን መጣ አይስበርጉ እነሱን ሳይሆን ጀመረ ያለው yes
ይሄን ፓርትም የመጣበትን ሪዝን ለምን እንደሆነ ነገር ለምሳሌ አሁን አፉ በለኝና ቃልዬ ወደ ጄምስ ካሜሮን ሁለተኛው ሙቪ ውስጥ አንዲት ቦታ ብቻ ሳይቼ ላመጣ ከዚህ በኋላ የወጣው ሙቪ ምንድነው? አቫታር ነው። ከ10 ዓመት በኋላ ነው። 15 ዓመት 15 ነው። ቆይ ለምን ካሜራ አስጠብቅ ነው ብላ አዎ እሱን ለመስራት የፈለገው ቴክኖሎጂ አለ። እውነቱን ልንገራቸው የጄምስ ካሜሮን ሙቪዎች ምናልባት ቶፕ የሚባሉት እነ ተርሚኔተር ሙቪ ባለፈው ሳምንት አውርተናል፣ ታይታኒክ እና አቫታር ሁሉም የጂሰስ ክራይስት ሙቪዎች ናቸው። ጂሰስ ክራይስት ላይ ነው ሰውየው የሚያጠነጥነው። ከእንትን ጋር ተገናኝቶ ከአቫታር ጋር ተገናኝቶ ልክ አቫታር እሷና እሱ አንድ ላይ መሆን ሲጀምሩ የተፈጠረ ነገር ንገሪ ተመልካቾቻችን። የአንድ ሰው ፊልም ያየ ነው ዳይሬክተር። በነገራችን ላይ በዚሁ አጋጣሚ ዳይሬክተር ምን ማለት እንደሆነም በደንብ የምናይበት ነው። ፊልም የሚሰሩ ልጆች፣ ፊልም የሚማሩ ልጆች፣ ፊልም መስራት የሚያስቡ ልጆች ስክሪፕት ኮፒ ፔስት ማድረግ አይደለም፣ በካሜራ መቅረጽ አይደለም። ዳይሬክቲንግ ማለት በቃ እነዚህን ሜታፎሮች ማስገባት፣ እያንዳንዱ ትርጉም አንድ ዳይሬክተር የሚያደርገው በነገራችን ላይ አንደኛ ሜታፎር ለስራዎቹ ሲኖሩ ነው። ሁለተኛ ይሄ የጄምስ ካሜሮን ፊልም ነው ሲያስብል ነው። ይሄ የስቲቨን ስፒልበርግ ፊልም ነው ሲያስብል ነው። ይሄ የቅድስት ይልማ፣ ይሄ የአብርሃም ገዛኸኝ፣ ይሄ የዳይሬክተሮች የሱ ፊልም ነው። ባታዩም ስሙን ስታስብል ስትችል ነው አንድ ክራይቴሪያ የሚያስብል። ምክንያቱም ኮንቲኒቲ ያለው ዶቶች ያሉ የሚገናኙ ነገሮች ሲኖርህ ነው ተብሎ እንትን አለ ክራይቴሪያ አንዱ ማለት ነው። ሌላው መጻፍና ፕሮዲዩስ ማድረግንም ያካትታል አንድ ሰው ዳይሬክተር የሚል ታይትል ለማግኘት ማለት ነው። ስለዚህ ያንንም ጭምር እያየንበት ነው ለፕሮፌሽናሊዝም ስናየው ማለት ነው። አሁን ቃል ካልከው ሀሳብ ጋር የሚሄደው ተመልካቾቻችን ይሄ ከጄምስ ካሜሮን ሙቪዎች አንዱ የሆነው አቫታር የሚባለው ላይ ነው። እሱ ላይ ብዙ አንቆይም። እቺን ፓርት ብቻ ነው ማሳያችሁ። ለምንድነው እዚህ ጋር የመጣ ነው? አሁን እሱ ያለውን ነገር ነው። ጄምስ ካሜሮን ተቾች አሉ ሁሉ ከታይታኒክም ከእንትን ተርሚኔተርም ጀምሮ እስከ አሁን የሰራው አቫታር ፓርት 2 ደግሞ በቅርብ ወጥቷል። አይ ቲንክ 2022 ላይ አካባቢ ደግሞ ፓርት 2 ወጥቷል አቫታር እና እዛ ላይም the same thing ሙቪውን ወደፊት በደንብ እናየዋለን የጂሰስ ክራይስት ታሪክ እንደሆነ። አሁንም ልክ እሱና እሷ ስሙን ራሱ ጃክ ነው ያለው ሰውየው። እሱና እሷ አንድ ላይ ልክ ሲሆኑ ቅድም ምን አልኩኝ ታይታኒክ ላይ አሁን ጦርነቱ ተጀመረ። ፊልሙን ጦርነቱን አስጀመረው ብን ከሰብኮንሺየስ ጋር ሲጋጭ የነበረውን አካል አንታይ ክራይስት የሚባለው አካል መጣ ማለት ነው አይደለ? አንታይ ክራይስት በማንም ሲምቦል ያለው አይስበርጉ እዚህ ጋር ይሁን ልክ እሷና እሱ አንድ ላይ ሲሆኑ የሚወጋ አካል መጣ ማለት ነው። It's amazing. She's telling him to wake up. ንቃ እንጂ ይሄ ነገር ዋይ ነው ጥያቄው። ቃል ይሄ ነገር ትንሽ ላብራራበት። አይ ቲንክ ይሄ ነገር ሮዝንተል ጃክ ዌክ አፕ የቱ ጋር የሆነ ቦታ ላይ ውሃ ውስጥ ውሃ ውስጥ እየገባ ትላለች። it has በጣም ብዙ ነገሮች አሉ። ይሄ አሁን እየመጣ ያለው አካል ካየው ዲጂታላይዝድ የሆነ መንገድ ነው። ምናልባት አቫታርን ካስታወስከው የሆነ ሮቦቲካል የሆነ አርቲፊሻል ኢንተለጀንስ ነው ፍጥር ፈጥሮ ኤግዛክትሊ እነሱ ናቸው እነዚህ ያጣፉት። አርቲፊሻል ኢንተለጀንስ ደግሞ ኤግዛክትሊ ባለፈው እንዳልኩ ከአንታይ ክራይስት ጋር ያገናኛል። እሱ ተአምረን እዚህ ምድር ላይ በቴክኖሎጂካል ኢንተሌክቹዋልን ተጠቅመው ቨርቹዋል ወርልድ የሚባለው ነገር ኤሌክትሮኒካል ማርቨሎች ምናምን የሚታየውን ዓለም የሚወክሉ እውቀቶች ናቸው እንጂ መንፈስ የላቸው። መንፈሳዊ አይደሉም ወይ ደግሞ ወደ አምላክ ወደማይታየው ዓለም የሚያቀርቡ አይደለም። ኦኬ ሶ እዚህ ላይ ማን ነው ማለት ነው ይሄንን ሊያጠቃ የመጣው አንታይ ክራይስት ነው ማለት ነው። የዛኛው ሲምቦል ደግሞ ምንድነው? አይስበርግ ነው። እሺ እነዚህ ሰዎች እንዴት እያደረጉ እንደሚያገናኙ ያየህ ነው። በኤኒሚንስ ከነሱ ሐሳብ ጋር የሚሄደው ነገር በሙሉ እነሱ ሙቪያቸው ውስጥ ይጠቀሙታል ማለት ነው። ኦኬ ስለዚህ አንታይ ክራይስት ጋቺ ምድር በደንብ ትጋጫለች። ጂሰስ ክራይስትን እንትን አድርገው ሴታፕ አድርገው የከተቱበት ሞመንት እዚህ ላይ ቃል ባልሰራ ወንጀል ትክክለኛው የመጽሐፍ ቅዱስ ቃል ላይ ጠፋ። የጂሰስ ክራይስት ነው በመጽሐፍ ቅዱስ ላይ አዎ እሱን የከሰሱበት መንገድ ምንም መሲህ አይደለም ነው። መሲህ አይደለም ምንም ብዙ ሐሰተኛ መሲህ ነው። ምን እንግዲህ በጲላጦስ አይደለ አይ ቲንክ በፍርድ አደባባይ ላይ መጥቶ ምን ይሄ ሰውዬ ምንም ጥፋት አላገኘሁበትም ምን አልገነው ምትሩኝ ሲል አምላክ ሳይሆን አምላክ ነኝ ብሏል ነው። የአምላክ ልጅ ሳይሆን የአምላክ ልጅ ነኝ ብሏል ነው ክሱ የነበረው ማለት ነው። ያስገድለውም ይሄ ነበር የእንትኑ ማለት ነው። የተያዘበት መንገድ ትንሽ ወጥመድ ነበረው። እንግዲህ አይለዩትም የሮማ ወታደሮች እንደምታውቀው ብዙም ሁሉም ሰው ብዙ የተለየ ነገር ስለማያውቁ አይለዩትም ነበር። ስለዚህ ይሁዳ አሳልፎ ሲሰጣቸው እኔ የምስመው ሰው እሱ ነው ኢየሱስ ክርስቶስ ማለት ብሎ
ሲስመው ነው የሚወስዱት ማለት ነው።